ከዚህ በፊት በአራት ዓመት ውስጥ በኦሮሚያ ክልል ጋሞ ብሔረሰቦችን ለይቶ የደቡብ ጋሞ ብሔረሰብ ሻማ ሰርቶ የሚኖሩት የራሳቸው ሰርቶ የሚኖሩት እየዘረፉ እየገደሉ 4 ዓመት ሞልቷል። ከ2008 ጀምሮ ነው ማለት ነው። እስካሁን ችለን ስንቆይ አሁን ቤቱ ፈንቅሎ አባቶቻችን እህቶቻችን ተደፍሮ ወንድሞቻችን ታርዶ አሁን ለመላ ኢትዮጵያ አማራም ትግሬም ሁሉም ይውጣ ብሎ እንዳለ ቤቱን ተዘርፎ እንዳለ ሰው ተገለው በየጫካው ተጥሎ ፖሊስ እንጠይቃለን። ፖሊስ ፊት ቢጠይቅ አገር ላይ ሄደ ጠይቅ ይባላል። የኦሮሚያ ፖሊስ ማለት ኦሮሚያ ፖሊስ እኛ ነው ያስገደለው ነው። አንደኛው ኦሮሚያ ፖሊስ ነው። ይሄ ጫማ ቡራዮ ካታ ላይ ማለት ኢሜቤት 5 ብር የሚወስደውን ጫማ አስተሪጌ 50 ብር ሰይቼ መልስ አልሰጠኝም። እዛ ፖሊስ ጣቢያ ሂጄ ስጠይቀው ማለት ነው እዛ ሄድና ቡራዮ ጣቢያ ሄድና ጠይቅ ይላል። ልጁን እኔ ስጠይቅ ፖሊሱ ከፈለገ ይምጣ ምን አገባ አንተ የት ሀገር ነህ? እኔ ደቡብ ነኝ። ስለዚህ እዚህ ለአንተ መብት የለም ተባልኩ እኔ በኦሮሚያ ፖሊስ። እዛ ጫማ እዚህ አስተሪጌ 50 ብር ከፍዬ እንደዚህ ነው ያው የኛ ታሪክ። እኛ መደመር ነው ፍቅር ነው ሰላም ነው የምንፈልገው። እኛ ሰውን አንገልም። በጋሞ ብሔረሰብ ሰው መግደል ጎሜ ይባላል። ሰው ከገደለን ጎሜ ነው። እኛ በጎሜ ስለሆነ ሰውን አንመታም አንገልም። ከነሱ እኛ አላንስም ግን ፊት እንፈልጋለን። እኛ ሰውን አንገልም። በጋሞ ብሔረሰብ ሰው መግደል ጎሜ ይባላል። ሰው ከገደለን ጎሜ ነው። እኛ በጎሜ ስለሆነ ሰውን አንመታም አንገልም። ከነሱ እኛ አላንስም ግን ፊት እንፈልጋለን። ይሄ ነው ያለ ነበርኩት። አረ እንዳለ የሚመጡት ከዛ ከጋፋርሳ ሚካኤል እዛ ከዛ ጀምሮ በእግራቸው ሲመጡ አዲስ አበባ እስኪገቡ ድረስ አንድ አይላንድ ውሃ እየሰጠ የለም በቡራዩ ከተማ ማለት ነው። አዲስ አበባ ሲገቡ አዲስ አበባ ህዝብ እናመሰግናለን። ውሃ ጠጥቶ ዳቦ በልቶ ጠግቦ ነው የገቡት ተደስቶ ማለት ነው። ህፃን ልጅ የሁለት ወር ህፃን ልጅ ታዝሎ ህፃኑን ታዝሎ እናቶቻችን የአራት ልጅ 4 ዓመት ህፃን ስንትና ስንት ዓመት እየገደሏችሁ ህዝቡን ቁጥር በምን እናውቃለን? እኔ ማውቀው የመጡት ሰዎች ምን አይነት ሰዎች ናቸው? ከዛው አካባቢ ሊዘርፉ የመጡ ሰዎችን ታውቋቸዋለህ? የመጡት ቄሮ ወጣቶች ከዚህ ስም ቄሮ የሚባሉ ቡድኖች ከሌላ ከአምቦ ከቡራዩ ከዛ ሰፈር በየዛ ሰፈር የሚገኙ ነዋሪዎች ይሄ የደቡብ ቤት ነው፣ ይሄ የአማራ ቤት ነው፣ ይሄ የጉራጌ ቤት ነው ያሉ ለይቶ ያሳያቸዋል። ከዛ ገብቶ መዝረፍ ነው። በማስቶት ወጥቶ በቆርቆሮ ላይ አድሮ የኦሮሚያ ተወላጅ ብቻ ነው ያልተጎዳው እንጂ ሁሉም በር ይውጡልን ነው በቃ። ስለዚህ በኦሮሚያ ፖሊስ ተገለናል፣ ታርደናል። እህቶቻችን እናታችን ጡቱም ተቆርጧል፣ በየወንዙ ተጥሏል። መንግስት ይሄን በዝምታ ላይ ያልፍ ነው። በዝምታ ማለፍ የለበትም መንግስት። ይሄን በዝምታ አሁንም ተረጋጋ። ትንሽ ሰዎች ነው በቲቪ እናያለን። በትንሽ ሰዎች ላይ አካል ጉዳት ደርሷል ነው የሚባለው። አይደለም ይሄ ውሸት ነው። ፊት ነው እኛ ፈልገው ከፈለጉ እዛ ጳውሎስ ላይ ሆስፒታል ሄዶ ማየት ይችላሉ። ከፈለጉ እዛ ጥቁር አንበሳ ሄዶ እዛ ምኒልክ ሄዶ ያለውን አስከሬን ያለውን የሰው አካል ጉዳት ማየት ይችላሉ። በቃ አሁን የእናቴ ልጅ ማለት ነው ሞቷል። የእናቴ ልጅ ሞቷል። ኢቴ ሞቷል። ችለን ነው እኛ ፊት ፈልገን ነው እዚህ የመጣ ነው። የትን ቅብር የትን ላቅስ በቃ ይሄ ነው ያለ የእናቴ ልጅ ማለት ነው ሞቷል። የእናቴ ልጅ ሞቷል። ኢቴ ሞቷል። ከዚህ በፊት በአራት ዓመት ውስጥ በኦሮሚያ ክልል ጋሞ ብሔረሰቦችን ለይቶ የደቡብ ጋሞ ብሔረሰብ ሻማ ሰርቶ የሚኖሩት የራሳቸው ሰርቶ የሚኖሩት እየዘረፉ እየገደሉ 4 ዓመት ሞልቷል። ከ2008 ጀምሮ ነው ማለት ነው። እስካሁን ችለን ስንቆይ አሁን ቤቱ ፈንቅሎ አባቶቻችን እህቶቻችን ተደፍሮ ወንድሞቻችን ታርዶ አሁን ለመላ ኢትዮጵያ አማራም ትግሬም ሁሉም ይውጣ ብሎ እንዳለ ቤቱን ተዘርፎ እንዳለ ሰው ተገለው በየጫካው ተጥሎ ፖሊስ እንጠይቃለን። ፖሊስ ፊት ቢጠይቅ አገር ላይ ሄደ ጠይቅ ይባላል። የኦሮሚያ ፖሊስ ማለት ኦሮሚያ ፖሊስ እኛ ነው ያስገደለው ነው። አንደኛው ኦሮሚያ ፖሊስ ነው። ይሄ ጫማ ቡራዮ ካታ ላይ ማለት ኢሜቤት 5 ብር የሚወስደውን ጫማ አስተሪጌ 50 ብር ሰይቼ መልስ አልሰጠኝም። እዛ ፖሊስ ጣቢያ ሂጄ ስጠይቀው ማለት ነው እዛ ሄድና ቡራዮ ጣቢያ ሄድና ጠይቅ ይላል። ልጁን እኔ ስጠይቅ ፖሊሱ ከፈለገ ይምጣ ምን አገባ አንተ የት ሀገር ነህ? እኔ ደቡብ ነኝ። ስለዚህ እዚህ ለአንተ መብት የለም ተባልኩ እኔ በኦሮሚያ ፖሊስ። እዛ ጫማ እዚህ አስተሪጌ 50 ብር ከፍዬ እንደዚህ ነው ያው የኛ ታሪክ። እኛ መደመር ነው ፍቅር ነው ሰላም ነው የምንፈልገው። እኛ ሰውን አንገልም። በጋሞ ብሔረሰብ ሰው መግደል ጎሜ ይባላል። ሰው ከገደለን ጎሜ ነው። እኛ በጎሜ ስለሆነ ሰውን አንመታም አንገልም። ከነሱ እኛ አላንስም ግን ፊት እንፈልጋለን።
እኛ ሰውን አንገልም። በጋሞ ብሔረሰብ ሰው መግደል ጎሜ ይባላል። ሰው ከገደለን ጎሜ ነው። እኛ በጎሜ ስለሆነ ሰውን አንመታም፣ አንገልም። ከነሱ እኛ አናንስም፣ ግን ፊት እንፈልጋለን። ይሄ ነው ያለ። ነበርኩት። ምን አይነት ሰዎች ናቸው የመጡት ሲገድሉ? አረ እንዳለ የሚመጡት ከዛ ከጋፋርሳ ሚካኤል እዛ ከዛ ጀምሮ በእግራቸው ሲመጡ አዲስ አበባ እስኪገቡ ድረስ አንድ አይላንድ ውሃ እየሰጠ የለም፣ በቡራዩ ከተማ ማለት ነው። አዲስ አበባ ሲገቡ አዲስ አበባ ህዝብ እናመሰግናለን። ውሃ ጠጥቶ ዳቦ በልቶ ጠግቦ ነው የገቡት፣ ደስ ተደስቶ ማለት ነው። ህፃን ልጅ የሁለት ወር ህፃን ልጅ ታዝሎ ህፃኑን ያዝሎ እናቶቻችን አራት ልጅ 4 ዓመት ህፃን የገደሉት ምን ስንትና ስንት ዓመት የገደሏችሁ? ህዝቡን ቁጥር በምን እናውቃለን? እኔ ማውቀው የመጡት ሰዎች ምን አይነት ሰዎች ናቸው? ከዛ አካባቢ ሊዘርፉ የመጡ ሰዎችን ታውቋቸዋለህ? የመጡት ቄሮ ወጣቶች ከዚህ ስም ቄሮ የሚባሉ ቡድኖች ከሌላ ከአምቦ ከቡራዮ ከዛ ሰፈር በየዛ ሰፈር የሚገኙ ነዋሪዎች ይሄ የደቡብ ቤት ነው፣ ይሄ የአማራ ቤት ነው፣ ይሄ የጉራጌ ቤት ነው ያሉ ለይቶ ያሳያቸዋል። ከዛ ገብቶ መዝረፍ ነው። በመስቶት ወጥቶ በቆርቆሮ ላይ አድሮ የኦሮሚያ ተወላጅ ብቻ ነው ያልተጎዳው እንጂ ሁሉም በር ይውጡልን ነው በቃ። ስለዚህ በኦሮሚያ ፖሊስ ተገለናል፣ ታርደናል። ኢቶታችን እናታችን ጡቱም ተቆርጧል፣ በየወንዙ ተጥሏል። መንግስት ይሄን በዝምታ ሊያልፍ ነው። በዝምታ ማለፍ የለበትም መንግስት። ይሄን በዝምታ አሁንም ተረጋጋ። ትንሽ ሰዎች ነው በቲቪ እናያለን። በትንሽ ሰዎች ላይ አካል ጉዳት ደርሷል ነው የሚባለው። አይደለም፣ ይሄ ውሸት ነው፣ ፊት ነው። እኛ ፈልገው ከፈለጉ እዛ ጳውሎስ ላይ ሆስፒታል ሄዶ ማየት ይችላሉ። ከፈለጉ እዛ ጥቁር አንበሳ ሄዶ እዛ ምኒልክ ሄዶ ያለውን አስከሬን ያለው የሰው አካል ጉዳት ማየት ይችላሉ። በቃ አሁን የእናቴ ልጅ ማለት ነው ሞቷል። የእናቴ ልጅ ሞቷል። ኢቴ ሞቷል። ችለን ነው እኛ ፊት ፈልገን ነው እዚህ የመጣ ነው። የትን ቀበር